ሰላም እንግዲህ ፋሚሊያንስ የዛሬው ቪዲዮአችን ለየት የሚያደርገው እንግዲህ ሳቁ ያመለጠው ሰው ይቀጣል ማለት ነው። ቅጣቱም የሚሆነው እንግዲህ ያው እንደምታዩት ሽንኩርት ይበላል ማለት ነው። ወደ ቪዲዮ እንሂድ። የመጀመሪያውን እንግዲህ በሳቅ ያመለጠው እናቴ ነው። ይበላልባት ተበላባት ይጣፍጣል። በነገራችን ላይ ሽንኩርቱ ናተቀጠው ማለት ነው። ይበላ አሮይ ይጣፍጣል። እንዴ ነው ጣዕሙን እስቲ እዚህ ጋር ምንጭኛውን በላ ያርካ ግማሽ ጋይስ ሽንኩርት ለጤና በጣም አሪፍ ነው። ኮሜንት አደርጋችኋለሁ። ግማሹ ነው የሚጨርሰው። አዎ ግማሽ እንዴ ነው ግማሹን ኮርደ ማረኝ ነው አተው ምንድነው ይችኛውን ፓርቶ ማለት እንደ መበላታል። ለጨጓራ መፈጨት ቁጥሩ ነገር ነው በነገራችን ላይ። ዋው ታሮይም አንተስ ምን ይጣፍጣል የሚሰላው ዋሽቱ ማሽደርሻለሁ። እንግዲህ በቃሽ አሁን ለማረህ እሱን ለማን ታስቀምጦ እሱን ማድረግ የሌለብህ ነገር ምንድነው? ከሚስት ጋር ማስተዋወቅ። ልክ ቤት እንደገባህ ሚስት አርግዛለሁ ብትል ምን ታደርጋለህ? ወተት ልገዛ ነው ብዬ ተመልሼ እወጣለሁ። አይነስ ማለት ነው የሆነ ነገር አለ ውስጥ ኦኬ ራገሬን የበላይ ልጅ ነኝ የዛ ሳተና የስመጥሩ ቆራጡ ጀግና ይሰለፍና ፈረስ ከግረኛ እኔ ነኝ አለ ይሞክረኛ። ነዋሉ 8 ቁጥር በስፍር ስለካ ስመትር ሁሉ ጊዜ ስማትር ችቦ አይሞላም ወገቧ ቆንጂት የማርሸት ነው ቀለቧ ስታይን ግልጽ አይደለም ለኔ ሐሳቧ ቆይ ለምን ተንቀጠቀጠ ዳሌዋ አረገረገረገኝ እንግዲህ በቅጣቱ መሰረት ያው እንግዲህ እሱን ተራ ደርሷል። ሽንኩርትን ትበላለህ ማለት ነው። ምን ተሰማ? ምን ግብና ነገር ነው? አዎ በቃ ግማሽ ነበር የቀረው፣ ግማሹ ደግሞ ግድ ነው። ፋሚሊ ያ እስኪ ፊሊንጉን ለፋሚሊያንስ እስኪ አስረዳን ያለው ቴስት የሆነ በስመ አብ ምን ብለ ከደይ በለው እንደዛ። ያው እንግዲህ ያው ታውቁታላችሁ እኔ ማን እንደሆንኩ። ያ በስመ አብ
የሆነ የማቃጠል ስሜት አለው ታውቃለህ። ሽንኩርት ኢዝ ቤስት ፎር ናይፍ ተጓራይ ባይፈጅ ይቅርብኝ። አይ ባይዘው ለጤና ይመከራል እንጂ ቅጣቱ ነው አይደለም። ባይዘው ሽንኩርት መብላት ግን መጨረስ አለብን። ያ ድምፁ ራሱ ፋሚሊ እየሰማችሁት ነው። የሽንኩርቱ ያለው ድምፅ ዋው ያው ቶሎ ብለው እንጂ ቅጣቱ እኮ ብላ ችግር የለውም። ለማንና ያንተ ከነጋ ምታቀኛለህ? ና እየቀጣችሁ ነው አይደል? አዎ ቸሪ ቀጣለሁ። ምን አባ ሆነ ነው የምትቀጣው? ትንሽ ራሱን ያሟል ነገር አንተ ምንድነው ደግሞ አስተማሚ ላስተን ምንድነው የሚያምነው? ምን አባ ያማል? አይ ማስረጃ አለኝ። ራሴን ስታለሁ ትምህርት ሲበዛብኝ ኢንፍሬሽኔሽን አለብኝ። ኧረ እባክህ ያስኪ ማስረጃ አለኝ በእውነት ትንሽ ራሱን ይስታል ራሱን ይቀበኝ ማለት ድንገት እንደዚህ ቸሪ አንተ ምንድነው ዱላው ተመድሯል እንዴ? አይ በሽታው ነው በቃ ግብ አስተምር አንተ እኛን ትንሽ ታምሜ ይመጣል። ኧረ እባክህ ነገር ጓጓን እኮ ምንድን ነው እንደ የሆነ ነገር እናድርግ። ተንፍሱ እናንተ። አሁን እንደው የሐዋሳ ሐይቅ የፍቅር ሐይቅ ያ ንፋስ ነጎድጓዳው ካብዶት ነው። አሁን የምር ካብዶት ነው ታንኮል እንጂ ከፋለው እንዴ ይሄ ሁሉ ከተማ ነው። ቲክቶክ ላይ ቆይቼ ይገርምሻል። ትልቅ አዳራሽ ላይ ለብዙ ህዝብ የኮሜዲ ስራ ማቅረብ እፈልግ ነበር፣ ግን ምን ዋጋ አለው? ህዝቡ የለም፣ አዳራሹ ግን አለ። የገና ዛፍ ነው የሚታየው። እና ምን እንዳደርግ ትመክረኛለህ? ለምን ከፋፍለሽ አታከራዩ? ምን ለምን ነው እንዴ? ለገቢ ምንጭሽ መስሎኝ። እየቀለድክ ነው? አሞኝ እኮ ነው ዶክተር ጋር የመጣሁት። እመኚኝ፣ አንቺ ዶክተር ሳይሆን ኢንቴሪየር ዲዛይነር ነው የሚያስፈልግሽ። እስኪ ይሄን ቅለቢ፣ በእጅሽ አይደለም። ሰው መሬት ገዝቶ ያስቀምጣል፣ አንቺ ይዘሽ ትዞሪያለሽ አይደለ? ደላላ እንዳይው ብቻ እንዴ ባትጌ። ለማንኛውም ዶክተሩ ሲመጣ ይሻል ማለት አንተ ዶክተር አይደለ? ሐራኒ ሚስቴን ይዣት መጥቼ ነው። አስተማሪ ነኝ። አብረን እንገንባ